አላማ ኖሯችሁ ቱዱ ሊስት ኖሯችሁ ግን ዘወር ብላችሁ ህይወታችሁን ስታዩ ግን ልክ ጭቃ ውስጥ እንደቀረ መኪና ህይወታችሁን አይታችሁ ታውቃላችሁ። ከዛ ግን ያንን ስሜት ለማንም መናገር አትችሉም። ለሆነ ሰው ስትናገሩት ደግሞ እናንተ ሌዚ እንደሆናችሁ የሚነግሯችሁ ሰዎች የሚነግሯችሁ ይሆናል። ዲሲፕሊን እንደሌላችሁ፣ በፈጣሪ እንደማትመኩ፣ ከዚህ በላይ መስራት እንዳለባችሁ ሊነግሯችሁ ይችላል። ያው እናንተ በምትችሉት አቅም አሪፉን ስራ እየሰራችሁ ቢሆን እንደዚህ አይነት ስሜት ግለሰቦች ስትናገሩ ምናልባት ማንም ሰው ሊያረዳችሁ ይችላል። ግን ያ ልክ አይደለም። ምክንያቱም እናንተ ሞቲቬሽን አድሯችሁ ኮንፊደንስ ስለሌላችሁ ወይ ደግሞ ዲሲፕሊን ስለሌላችሁ አይደለም። የእናንተ ችግር ወይ የእኛ ችግር እኔ ችግራችን የሚሆነው ረጅም ዓመታት የሰዎችን ትዕዛዝ እየፈጸምን ሰዎችን ፕሊዝ ለማድረግ ሰዎችን ለማስደሰት በምንሰራቸው ስራዎች ውስጥ ራሳችንን የሆነ እንደ እስር ቤት ውስጥ ከተን ራሳችንን ዲፌንስ እያደረግን ያንን ለምንድን ነው እየኖርን የነበር ነው። እናም ያ ደግሞ የራሳችንን ህይወት ሳይሆን በሆነ ኮሚቴ ባለው አካል ላይ የተዋቀረ የሆነ ትዕዛዝ ማስፈጸም ያህል አይነት ህይወትን እየኖርን የነበር ነው። በአጭሩ የራሳችንን ቆዳ የለበሰ ግን የሌሎችን ሰዎች ህይወትን ስንኖር የነበር ነው ብዬ ነው የማስበው። ስለዚህ ሁልጊዜ አሁን ላይ ከመጣሁት አይዲያ ያሰብኩት ነገር ምንድን ነው? ሁልጊዜም የእኛም ማንነት ሌሎች ሰዎች ለእኛ ከመንገራቸው በፊት መጀመሪያ እኛ ራሳችን ሶልቭ አድርገን ማንነታችንን ማወቅ መቻል አለብን። ኦሪጂናችንን ማወቅ መቻል አለብን። ምክንያቱም ያ የኛ ፍሎ ስቴት መሆን ያለበት በዛ ናቹራል የሆነው ማንነታችንን ይዘን የምንሄድበት መንገድ ማድረግ ያለብን መሆን ስላለበት ማለት ነው። በጣም ስለተንተባተብኝ ማንነታችንን ማወቃችን ናቹራል ፍሎ ስቴታችንን እንድናውቅ ያደርጋል። ትክክለኛው መሄድ ያለብንን መንገድ ለማወቅ መጀመሪያ ራሳችንን ማወቅ አለብን ለማለት ነው የፈለኩት። ብዙ ጊዜ ማንነታችንን ሳናውቅ ወይም በሌሎች ሰውን በምንኖርበት ጊዜ ህይወት ቀላል ትሆንልናለች። ኢፈርትለስ ነው የምትሆነው። አይዲያዎች በቀላሉ ፍሎ ያደርጋሉ። ኤነርጂ አባንደንት ነው። ግን ከጊዜ በኋላ ድሪፍቶችን ኤክስፒሪየንስ ማድረግ እንጀምራለን። ከቤተሰቦቻችን የሆነ ሀቢቹዋል የሆነ ፓተርኖችን መውረስ እንጀምራለን። ከጓደኞቻችን ሊሆን ይችላል፣ ከሶሻል ሚዲያ ሊሆን ይችላል። ከነሱ እንደዚህ አይነት ተደጋጋሚ የሆነ ሀቢቹዋል ፓተርኖችን አብዞርብ ማድረግ እንጀምራለን ማለት ነው። የእነሱን ጭንቀት፣ ኤንዛይቲ እንዳለ አዶፕት እናደርጋለን። የእነሱን የስኬት መንገድ ብለው የሚያስቡትን የኛ የራሳችንን አድርገን እንወርሳለን። ባህሪዎቻቸውን ልንወርስ እንችላለን። ግን እኛ ሳናውቀው የእነሱን ራሳችንን ማስክ ማድረግ እንጀምራለን። ከእነሱ በምንወርሰው ነገር ራሳችንን ማስክ ማድረግ እንጀምራለን ማለት ነው። እናም እንደዚህ አይነት ጊዜዎች ላይ ኤግዞስት የምንሆንበት ጊዜ እኛ በጣም ብዙ ስለሰራን ወይም አልሰራንም ብለን ስላሰብን አይደለም። የእኛ ትልቁ ኤግዞስሽናችን ወይም ዱካካችን የሚመጣው የራሳችንን ያልሆነውን ማንነት ወይም የሌሎች ሰዎችን ማንነት ወይም ፎልስ አይደንቲቲያችንን ፕሪንቴን እያደረግን በምንኖርበት ጊዜ ያ እንዲደክመን ዱካክ እንዲለን ህይወት እንዲያስጠላ የሚያደርገን ያ ደግሞ በየቀኑ ኢሜንስ አማውንት ኦፍ ሳይኮሎጂካል ዌት አእምሯችን ላይ ይጨምራል እና ያ ደግሞ በርናውት እንድናር ወይም እንዲደክም ኤግዞስት እንድናደርግ ያደርገናል ማለት ነው። ታዲያ እንዴት ነው የራሳችን ትክክለኛ ማንነት ማግኘት እንችላለን የሚለው ጥያቄ ደግሞ አለ። አንድ መንገድ አለ። ታይሰን ሊበርቶ የሚባል አንድ ክሬተር አለ። አንድ አይዲያ ይዞ መጥቶ ነበር። የእሱ አይዲያ በጣም ብዙ ጊዜ ይሰራል እና ምናልባት እንድትሞክሩት እመክራችኋለሁ። አሳይመንቱ ምንድነው? ዛሬ 3 የሚያውቋቸውን ሰዎች እነዚህን 2 ጥያቄዎች ጠይቋቸው። የሰው ልጆች ከቀለሞች ጋር በጣም ጥብቅ ግንኙነት አለን እና ኢነርጂዎችን ማፕ ለማድረግ ደግሞ በጣም ብዙ ጊዜ እንጠቀምበታለን። እነዚህን 3 ከለሮች ስታስመርጧቸው ትርጉማቸው በዚህ መልኩ ቢሆን ብለን ብናስብ
ጥያቄዎቻቸው መልሳቸውን ሲያገኙ ደግሞ ፓተርናቸውን ተመልከቱት። ያ ኮሌክቲቭ የሆነ ዳታ ደግሞ የእናንተ ትክክለኛ ማንነታቸው ሪፍሌክሽን ሊሆን ይችላል። ያው ሰልፍ ክሪቲሲዝም ሳያጠቃልልም ቢሆን በዛ መልኩ ሊያግዛችሁ ይችላል ብዬ አስባለሁ። ምክንያቱም የሚያገዘኝ ስለሆነ ማለት ነው። ከዛ አንዴ የእናንተን ትክክለኛው ከለሩን ካገኛችሁት በኋላ የቤታችሁን ከለር ካገኛችሁት በኋላ ያንን ከለር በዛ ከለር ህይወታችንን ኦዲት እያደረግን መሄድ መቻል አለብን። በዛ መስመር መቀጠል መቻል ይኖርብናል ማለት ነው። ዕለታዊ ኮኔክሽናችንን እንመልከት። ፍሪ ጊዜያችንን ትክክለኛ ሰዎችን ፕሮዳክቲቭ የሆኑ ነገሮችን እየሰራን እያሳለፍን ነው ወይስ ሆቢያችንን ለማስቀጠል እየሞከርን ነው ወይስ ዝም ብለን እንደ አንድ ጅል ሰው ነምብ የሆነ ወይም ጥቅም የሌለው ነገር ላይ ስክሮል እያደረግን ህይወታችንን እያሳለፍን ነው ጊዜያችንን እያሳለፍን ነው የሚለው መጀመሪያ መመልከት አለብን። ከዛ በእናንተ ዙሪያ ያሉ ሰዎችን ተመልከቱ። ሰዎች እናንተን ኦሪጂንን እንድታስቀጥሉ ወይ የእናንተን ማንነት እንድታስቀጥሉ የሚያደርጉ ናቸው ወይስ የእናንተ ማንነት ማስክድ ሆኖ ወይ ተሸፍኖ እንዲቀር የሚጥሩ ሰዎች ናቸው? አጠገቦቻቸው ያሉ ሰዎች መጀመሪያ እናረጋግጥ። ሁላችን እኔንም ጨምሮ ያንን በማየት ከዛ እነዚህ ነገሮች በማየት በማገናዘብ ትክክለኛ ማንነታችሁን ከዴይሊ ላይፋችን ጋር አላይን እንዲያደርግ መጣር መቻል አለብን። ፕሮዳክቲቪቲያችንን ከማስተካከል ይልቅ ቀድመን የራሳችን የማንነት ጉዞአችንን ማስተካከል አለብን ብዬ አስባለሁ። ስለዚህ የመጨረሻ የዚህ ቪዲዮ ክፍል የሚሆነው ራሳችንን አንስታክ ማድረግ ወይም ከገባንበት ጭቃ ለመውጣት ራሳችን ላይ ክብደት መጨመር ወይም ሀሳቦችን መጨመር ሳይሆን አላስፈላጊ የሆኑ ሀሳቦችን፣ አላስፈላጊ የሆኑ ሰዎችን፣ አላስፈላጊ የሆኑ ነገራቶችን ከኛ ራሳችን ላይ ማውረድ ነው። የኛ ያልሆኑ ነገሮችን በሙሉ ማስወገድ መቻል አለብን። ኤክስፔክቴሽናችንን ዝቅ አድርገን ማንነታችንን ለማግኘት መሞከር መቻል አለብን። አመሰግናለሁ።